ለአንተ ሊያዝንልህ የሚገባው እግዚአብሔርና አምላክህ ብቻ። ሀዘንን ችግርን በአደባባይና በቃ መስማት ያለበት አምላክህ ነው። በቂን መዋቀል ዓለም ከምትሰጥ ምቾት እግዚአብሔር ማይሰጥ ምቾት ይሻላል። እግዚአብሔር ቤት ውስጥ ያለ መበደል፣ እግዚአብሔር ቤት ውስጥ ያለ ማልቀስ፣ እግዚአብሔር ያለበት ማዘን ይሻላል እግዚአብሔር ከሌለበት ደስታ። ይህን ሁሌም ቢሆን መቼም ቢሆን ምርጫ ሊሆን የሚችለው መሆን ያለበት እግዚአብሔር። ስለዚህ ውድቀትህን ተወው። አንተ እግዚአብሔርን ያደረግከው የበደልከውን ነገር እርሳውና እግዚአብሔርን ስለማግኘት አስብ፣ ስለ ምህረቱ አስብ። በጣም አባቶች ምን ይላሉ? ያምታቷል ሴጣን ምን ይላል? ሰው በጣም ተስፋ በቆረጠ ጊዜ ማሰብ ያለበት የእግዚአብሔርን ቸርነት ነው። በጣም ጥሩ መንፈሳዊ ህይወት ላይ ምናምን ያለ ጊዜ ደግሞ የእግዚአብሔርን ፈራጅነት ማሰብ አለበት ይላል። ሴጣን ደግሞ ያቀያይርባል። ኃጢአተኛ ስትሆን ፈራጅነቱን ያሳያል። አታፍርም ይላል ውዳሴ ማርያም አንስተል ደግም ስትል ቤተክርስቲያን አታፍርም ምንም እንዳላረገ ሰው እግዚአብሔር እኮ ቁጡ ነው ሞኝ መሰለ እንዴ? አንዳንድ ሰው በቃ አንዳንዴ በቃ ዝም ብሎ መመላለስ መውደቅ መነሳት እግዚአብሔርን ማጃጃል እንደሆነ ይሰማኛል። ያውቃል እኮ ነገ እንደምወድቅ ያውቃል። ግን መጥቼ አይኔን በጨዋ ጥቤ ቤተክርስቲያን ስመጣ ምን እያደረኩ ነው? በቃ አንተን እያሞኘው ነው ምናምን ከዚህ ሲቀር ምናምን ይላል። አየህ ፈራጅነቱን ቀድሞ ያሳያል። በዚህ ሰዓት ማሰብ ያለብህ አንተ የእግዚአብሔርን ቸርነት። የጠፋው ልጅ እኮ አስበው አባቱን በድሎ ቤተሰቡን ትቶ ከሄደ በኋላ ገንዘቡን ጨርሶ ነው የመጣው። ይኸውልህ ስለቸገረው ነው የመጣው፣ ሌላ ነገር አይደለም። እኛ በይዞ እግዚአብሔርን የምንወደው ስለሚጠቅመን ነው። ኮንዲሽናሊ ነው እግዚአብሔርን የምንወደው። ማንም ሰው እግዚአብሔርን አንኮንዲሽናሊ ሊወደው ይችላል። ስለዚህ የሚሰጥህ ነገር አለ። ስለዚህ ያ የጠፋው ልጅ የሚበላው አጣ፣ ገንዘቡን ጨርሰ። የእሪያ ምናምን የአሳማ ጠባቂ ሆነ። የእነሱን ምግብ መመኘት ሲጀምር የአባቱ ቤት ትዛሉ። ችግር የለም ኮንዲሽናሊ እግዚአብሔርን መውደድ፣ ለጥቅምህ እግዚአብሔር መፈለግ ችግር የለም። ግን እና በቃ አንተ